ዛሬ በዚህ ቪዲዮ ላይ የክፉ መናፍስት ተጽዕኖ በሰው ሕይወት ላይ ያለውን እናያለን። በግል ጤና እና ማህበራዊ ግንኙነት ላይ ያለው ተጽዕኖ መገለጫዎችና መፍትሄዎችን በሁለት ክፍል እንመለከታለን። ባጭሩ እስከ መጨረሻው ይከታተሉ። በክፍል 1 በግል ጤና ላይ የሚደርሱ ጉዳቶችን እንመለከታለን። በዘመናዊ ሕክምና ሳይንስ ሊብራሩ ወይም ሊደረስባቸው የማይችሉ አካላዊና ስነ ልቦናዊ ቀውሶች ስናይ ምርመራ አልባ ስቃይ እንመለከታለን። በድግምት ወይም በክፉ መናፍስት መተት ምክንያት የሚከሰቱ አካላዊ ህመሞች በዘመናዊ መሳሪያዎች ሊታወቁ ፈጽሞ አይችሉም። ተጎጂው እጅግ ከፍተኛ የሆነ የሰውነት ስቃይና መታወክ ይሰማዋል። ነገር ግን በኤክስሬ፣ አልትራሳውንድ፣ ሲቲ ስካን ወይም ኢንዶስኮፒ ያሉ ዘመናዊ መሳሪያዎች ምንም አይነት ችግር አያሳዩም። እንዲህ አይነት ከገጠመ የክፉ መናፍስት አሰራር ነውና ልንነቃ ይገባል ማለት ነው። ሌላው የአእምሮና የስሜት መቃወስ ሊያስከትሉ ይችላሉ። የባህሪ ድንገተኛ ለውጥ፣ መንፈሳዊ ጥቃቶች ግለሰቡን ለከፋ ድብርት እንዲሁም የሰላም ማጣት ይዳርጋሉ። ቀደም ሲል ማህበራዊ ደስተኛ የነበረ ሰው ድንገት ራሱን ያገለለ፣ ዝምተኛ እንዲሁም ጥፍሩን የሚነክስ፣ ሰውነቱን የሚያክ ጭንቀተኛ ሊሆን ይችላል። ሌላኛው የጉልበት መሟጠጥና ተስፋ መቁረጥ ሊከተል ይችላል። ተጎጂዎች በየቀኑ አቅማቸውን እንደሚሟጠጥ ይሰማቸዋል። የአቅም መሟጠጥ ያስከትላል ማለት ነው። በራሳቸው ላይ የማያቋርጥ ጥርጣሬ እንዲያደርባቸው ከማድረጉም በላይ ተስፋ መቁረጥ ወይንም አይሳካልም፣ አይሳካልሽም የሚሉ ተስፋ አስቆራጭ የውስጥ ድምፆችን ይፈጥራሉ። አካላዊ መገለጫዎችና ጥላቻዎችን ስንመለከት ልዩ የባህሪና የምግብ ጥላቻ ልንመለከት እንችላለን። ክፉ መናፍስት ድንገተኛ ምክንያት ያልሆኑ ጥላቻዎችን ይፈጥራሉ። ለምሳሌ ከምግብ ጋር በተያያዘ የምንወደውን ምግብ እንደ ቅቅል፣ ወተት፣ ማር፣ እንቁላል፣ ሌሎችም የመሳሰሉትን ማሰብ ብቻ በከፍተኛ የማቅለሽለሽ ስሜት እንዲፈጠር ያደርጋሉ። አይደለም መመገብ፣ ለማሰብ እንኳ ጥላቻ እንደሆነ ያደርጋሉ ማለት ነው። ከዚህም አልፎ የሰው ልጅ እጅግ በጣም ራሱን እንዲጥል የእብደት አይነት ምልክቶች እንዲያሳዩም ሊያደርጉ ይችላሉ ማለት ነው። ሁለተኛው ክፍል ላይ ክፉ መናፍስት በማህበራዊ ግንኙነት ላይ የሚደርሱት ጉዳት እንመለከታለን። የሰውን ማህበራዊ ክብር፣ ትዳር፣ የቤተሰብ ፍቅር እና የቅርብ ወዳጆችን የሚያፈርሱ መሰሪ መንፈሳዊ ጥቃቶች ናቸው። ከነዚህ ውስጥ አንዱን ስንመለከት የትዳርና የፍቅር ህይወትን ማደናቀፍ አንዱ ሊሆን ይችላል። ለምሳሌ እንደ አይነ ጥላ ያሉ መናፍስት ለትዳር ጥላቻን ይፈጥራሉ። አንድ ሰው ተገቢ አጋሮችን ያለ በቂ ምክንያት ውድቅ እንዲያደርግ ያደርጋሉ። ወይም አጋሩን እንደ ሰው ሳይሆን እንደ ጌጥ ብቻ፣ እንደ ጊዜያዊ መደሰቻ ብቻ እንዲመለከተው ሊያደርጉ ይችላሉ። ሌላኛው የቤተሰብና የስራ ቦታ ግጭቶችን እንዲፈጠሩ ያደርጋሉ። ያለምንም ግልጽ ምክንያት ልብ አድርጉ፣ ከእህትና ከወንድሞች ጋር ድንገተኛ ግጭት ሊፈጠር ይችላል። ይሄ ካለ ልትነቁ ይገባል፣ ልነቃ ይገባል ማለት ነው። እንዲሁም በስራ ቦታ ላይ ከስራ ባልደረቦች ከአለቆች ጋር የሚያሻክሩ ነገሮች ሊፈጠሩ ይችላሉ። ስራን ጠብቆ ማቆየት አስቸጋሪ ሊሆን ይችላል። ባልጠበቅነው ሁኔታ ሰዎች እኛ የምንጠላቸው ወይም ደግሞ ምንም አይነት ምክንያት ሳይኖራቸው እኛን የሚያበሳጩ ነገሮች ሲያደርጉ ልናይ እንችላለን። እንደዚህ አይነት ሲገጥመን ታግሰን ጊዜ ሰጥተን ራሳችን መፈተሽ ያስፈልጋል ማለት ነው። ሌላኛው የቅርብ ወዳጆች ቅናትና ክደት ለእንደዚህ አይነት አደጋዎች ሊጥሉ ይችላሉ። እነዚህ ግለሰቦች በልባቸው ውስጥ ጥልን አቁረው በውጭ ግን ወዳጅ መስለው ሊታዩ ይችላሉ። የግል ምስጢርን ወይም ተወዳጅ ምግቦችን በመጠቀም መንፈሳዊ ጉዳት ሊያደርሱብን ይችላሉ። በመተት ወይም በጥንቆላ ማለት ነው። ስለዚህ የቅናትና የመተት አደጋዎችን እንመልከትና ወደ መፍትሄ እንሄዳለን። አንደኛው የዚህ ሰለባ ሐሜትና የስም ማጥፋት ሊከሰት ይችላል። ክፉ መናፍስት በሌሎች ሰዎች አእምሮ ውስጥ ጥላቻን በመዝራት ሐሜትን፣ አሉባልታን እንዲያስፋፋ በማድረግ የአንድን ሰው መልካምነቱን ሊያጠፉ ይችላሉ። በሰዎች እንጠላ ሊያደርጉ ይችላሉ ማለት ነው። እኛ ጥፋት ከሌለ እንደዚህ ከተከሰተ
አሁንም ልንነቃ ይገባል ማለት ነው። ወደ መፍትሄ እንሄዳለን። ሁለተኛው የእድል በሮች ሊዘጉ ይችላሉ። ብዙ ጊዜ ይሄ ነገር ለብዙ ሰዎች አይገባቸውም። ይህን የሚያውቁት የደረሰባቸው ሰዎች ብቻ ናቸው። የእድል በሮች ለመቆለፍና መልካም አጋጣሚዎችን ለማበላሸት በተንኮለኞች አማካኝነት መንፈሳዊና ማህበራዊ ወጥመዶች ይዘረጋሉ። ብዙ ሰዎች የእኛን መረጃ የእኛን አቅም ካወቁ እንዳይሳካልን፣ እነሱ ግን በእኛ እድል በመጠቀም ስኬትን ለመቀዳጀት እርኩሳን መናፍስት ጋር ይወዳጃሉ። በጠንቋይ በመተተኞች ድጋፍ በማድረግ እኛ ላይ ክፉ ነገሮች ይሰራሉ ማለት ነው። አንድ ሰው አቅሙ ኑሮት ማግኘት ያለበት ነገር ካላገኘ፣ ድሮ ይሰራ የነበረው ድሮ ቀልጣፋ የነበረው ሰው ፈዛዛ ከሆነ፣ አሁን በፕሮግራም የማይመራ ከሆነ፣ ገንዘቡን የሚበትን ከሆነ፣ አቅሙን መጠቀም የማይችል ከሆነ እንዲህ አይነት የእድል በሮች መዘጋት እንዳጋጠመው ልናስተውል ይገባናል ማለት ነው። የዚህ የመጨረሻው ግብ መገለል ነው የሚሆነው። በዋናነት መገለል ነው የሚሆነው። እነዚህ ጥቃቶች የመጨረሻው ግብ ግለሰቡን ሙሉ በሙሉ ብቸኛ ያደርጋሉ። ተስፋ የቆረጠ ያደርጉታል። ከሚደግፉት ወይም ከሚተባበሩት ቤተሰቦች እንዲርቅና መዋቅሮቹ እንዲበላሹ ያደርጋል ማለት ነው። ስለዚህም ይነጥለዋል፣ ከማህበራዊ ህይወት እንዲነጥል ያደርጋል ማለት ነው። እነዚህ ሁሉ የክፉ መናፍስት አሰራር ሊሆኑ ይችላሉ። ለምሳሌ አንዳንድ ሰዎች መጀመሪያ ደህና የነበሩ ሰዎች ድንገተኛ ራሳቸው ብቻቸው ነው የሚቆዝሙ፣ ብቻቸው የሚሆኑ፣ ሰው ጋር መቀላቀል የሚያስጠላቸው፣ ሱስ ውስጥ የሚገቡ፣ መደበት፣ የተለያዩ የድብርት ስሜቶች የሚታይባቸው ይኖራሉ። እነኚህ ሁሉ ከርኩሳን መናፍስት ወይም ደግሞ ከክፉ መናፍስት ጋር የተያዙ ሊሆኑ ስለሚችሉ ልንነቃ ይገባል ማለት ነው። ወደ መፍትሄ ስንሄድ አንደኛ የጸሎት ህይወት ማበልጸግ ያስፈልጋል። ተከታታይነት ያለው የጸሎት ህይወት እና መንፈሳዊ ጥንካሬ ማዳበር ከማንኛውም ጥቃት ይጠብቃል። በዚህ ውስጥ ስግደት ይኖራል፣ ጾም፣ ጸሎት ይኖራል። አብዛኛው ጊዜ ይህንን ስናደርግ ቤተክርስቲያን ብቻ መሆን የለበትም። ቤታችን ውስጥ ምንም አይነት ስፋት ምቾት የሚኖር አይኖረውም። ማታና ጧት ጸሎት የምናደርግበትን ስርዓት ልንዘረጋ ይገባል ማለት ነው። ሌላኛው ጸበልና እምነት መጠቀም ያስፈልጋል። አካላዊና መንፈሳዊ እፎይታን ለማግኘት ጸበል መጠጣት እና በጸበል መቀባት እንዲሁም እምነትን መቀባት ዋነኛ የፈውስ መንገድ ነው። ስለዚህ እነዚህን ነገሮች ትኩረት ሰጥተን ልንጠቀምባቸው ይገባል። አጋጣሚ ሆኖ እንኳ ከቤተክርስቲያን የራቅን ሆነና ጸበል አክሰስ ከሌለ ጸሎት በምናደርግበት ጊዜ ውሃን በማስቀመጥ ያንን ጸሎት የተደረገበትን ውሃ መጠጣት፣ መቀባባት እንደ መፍትሄ አማራጭ መውሰድ ያስፈልጋል ማለት ነው። ሌላኛው በምስጢራተ ቤተክርስቲያን መሳተፍ ነው። እነዚህ ምስጢራተ ቤተክርስቲያን ማስቀደስ፣ ጸሎት ማድረግ፣ ቤተክርስቲያን ውስጥ ባሉ ስርዓቶች መሳተፍ ሊሆን ይችላል። በዋናነት ግን ንስሐ መግባት ያስፈልጋል። በየጊዜው ሰዎች ነንና እንሳሳታለን፣ ኃጢአት እንሰራለን። እነዚህ ኃጢአቶቻችንን በንስሐ ከፈጣሪያችን ጋር መነጋገር ያስፈልጋል። ለዚህ ደግሞ ንስሐን ከአምላክ ጋር የሚያገናኙ አባቶች ቀኖናን መቀበል ያስፈልጋል ማለት ነው። ከዚያም ውስጥ ስጋውና ደሙን ክቡር ስጋውና ቅዱስ ስጋውና ክቡር ደሙን መቀበልም ትልቅ የመንፈሳዊ ጋሻን ያረጋግጥናል ማለት ነው። ሌላው አንድ ትልቅ ትኩረት ማድረግ ያለብን ምስጢርን መጠበቅ ነው። አብዛኛዎቻችን ጓደኛ፣ ቤተሰብ ብለን ለምናስበው ሰው የውስጣችን ስኬት፣ ድክመታችን፣ የደረሰብንን ፕሮፋይላችን አጠቃላይ ልናጋራው እንችላለን። መልካም ብለን ያሰብነው ሰው እነዚህ መረጃዎች በመጠቀም እርሱ ግን በጥንቆላ በመተት የእኛን ህይወት መስቀልቁን ሊያወጣው ስለሚችል የሰዎችን ቅናት ላለመሳብ የግል ህይወትን፣ ምርጫዎችንና የዕለት ተዕለት ስኬቶችን በጥንቃቄ መያዝ ያስፈልጋል። ይህ ልንጠነቀቅበት የሚገባ ትኩረት ልንሰጠው የሚገባ ጉዳይ ነው። ሚስጥር የሚባል ነገር ለሰዎች ባናወራ መልካም ነው። ሰዎች መወራት ያለበት ያው በስራ የሚያገናኝ ጉዳይ ካልሆነ በስተቀር የግል ህይወታችን የግል ህይወት አድርገን መያዝ ይኖርብናል ማለት ነው። ይህንንም በአብዛኛው ሰው እንዲህ ሲጎራ ላይገባው ይችላል። ግን የደረሰበት ሰው ችግሩን ያውቀዋልና ጥንቃቄ ሊያደርግ ይገባል ማለት ነው። እንግዲህ ሀሳብና አስተያየት ኮሜንት ላይ ያስቀምጡልን። ይህ ዛሬ ያየነው ባጭር ነው። ሌላ ሰፋ አድርገን ደግሞ እንዲሁ የመናፍስት ውጊያዎችን፣ መንፈሳዊ እንቅስቃሴዎችን፣ ማድረግ ያለብንን ሁሉ ምክሮችን፣ የሰዎች ተሞክሮች እያመጣን እንወያያለን። ላይክን በማድረግ ያበረታቱን። ሰብስክራይብ ያድርጉና ቤተሰብ ይሁኑ፣ ቤተሰብ ካልሆኑ እስካሁን ማለት ነው። ስላዳመጣችሁን ስለተከታተላችሁን እናመሰግናለን። መልካም ጊዜ፣ መልካም ህይወት እንመኝላችኋለን።